የሚዲያ ምንም እውቀት አልነበረኝም ትቻለሽ ብሎ ያመጣኝ እሱ ነውና ከዛ በኋላ እኩል ከሱ ጋር ስባባል እንዴ ምናምን ይላል በጣም ይገርማል እና እሱ ነው ወደ ሚዲያ ያመጣኝና ሚዲያ እንዳገኝ ያደረገኝ መድረክም መሪ አልነበርኩም መድረክም እንድመራም ያደረገኝና እዚህ ጋር የቆመችው አዜብ የሰራት ደረጀ ኃይሌ ነው መድረክ ላይ አቆማት አመሰግናለሁ አንድ ማስታወቂያ ይኖርናል የአንድ ደቂቃ ማስታወቂያ ናት እሷም ማስታወቂያ እንደ አፒታይዘር አይተን ከዛ ከፕሮግራማችን በኋላ ወደ ራቱ እንሄዳለን ይቅርታ እንግዲህ ይሄ ማስታወቂያ ድምጽ ሊኖረው ይገባ ነበር ቴክኒሻኖቻችን ድምጹን አላስገቡትም ስለዚህ እኔ ከዚህ ከመድረክ ድምጹን እለዋለሁኝ ማለት ነው ድምጹ የሚለው ይህ ቤት የደረጀ ኃይሌና የትግስት ሽፈራው ቤት ነው ደረጀ ኃይሌ እንኳን ተወለድክልኝ ይህ የልደት ስጦታ ነው ቲጂዬና ደሬ ወደ መድረኩ ሁሉን ይሄ ስጦታ የጃምቦ ሪል ስቴት ስጦታ ነው ጃምቦ ሪል ስቴት እጅግ እናመሰግናለን ጃምቦ ሪል ስቴት አፍሪካ ህብረት ጋር የሚገኝ በመሃል ከተማ በቅሎ ቤት ተወልዶ ባደገበት ሰፈር ምን የመሰለ የተንጣለለ አፓርታማ ውስጥ ለደሬና ለቲጂ ለ60 ዓመቱ የልደት ስጦታ አበርክተውለታል አቶ ደበባ አጠገብ ያለው የጃምቦ ሪል ስቴት መስራችና መሪ እንዲሁም ስራ አስኪያጁ አቶ ኤፍሬም አሉ የሴልስ እና የማርኬቲንግ ማኔጀር አቶ ኃይለ ማርያም አቶ ደበበን በድጋሚ አመስግኑልን ጃምቦ ሪል ስቴት ለማህበረሰብ የሚሰራ አስተማማኝ ጥራት ያለው ሰው የሰው ጥግ ያለበት ነው ጃምቦ ሪል ስቴት ሰው ለሰዎች መኖሪያ ቤት እንዲኖራቸው የሚሰራ አቶ ደበበ ንግግር ያድርጉልን እሺ እንደምናመሻችሁ በጣም ትልቅ መድረክና ትልቅ ጊዜ ነው ያሳለፈን ያለ ነው የሰው ፍቅርና የሰው ቫልዩ ያየንበት መድረክ ነው ይሄ መድረክ ይሄን ነገር የደሬ ወዳጆችና ጓደኞች አስበው የኛ የጋራ ወዳጅ በሆኑ ሰዎች ናዜብ እነናቲና ሌሎችም እና አብርሃም ወንዴ እኛ ቢሮ መተው ይሄን ነገር የደሬን ደርሷል 60ኛ ዓመቱ ነው እናንተን ኢንጌጅ ማድረግ እንፈልጋለን የሚል አይዲያ ሲመጣ ለኛ የተደበላለቀ ስሜት ነበር ምክንያቱም ጃምቦ ሪል ስቴት ብዙ በሚዲያ ላይ አንወጣም እኔም ጓደኞችም ባልደረቦችም ድርጅታችንም በመስራት እንጂ ሚዲያ ላይ ወጥቶ በማይፈለግ ደረጃ ኤክስፖዝ ለመሆን እንጠነቀቃለን እና እንዴት አንድል እንደምናደርገው እንዴት መሆን እንዳለበት ግራ ነው የገባን ምክንያቱም ደሬ ኢንፋክት እኛ እናውቀዋለን በጣም እናውቀዋለን እሱ አያውቀንም እሱ የሚዲያ ሰው ነው ስለዚህ ለማንኛውም ሰው ደረጀን በጣም እናውቀዋለን እናከብረዋለን ስራውን እናውቃለን ስለዚህ እንዴት ነው ኢንጌጅ የምናደርገው ሰጪና ተቀባይ ሆነን ነው እኛ ማነን ምንድነው የምናደርገውስ ነገር በምንድነው የሚሆነው የሚለው ነገር በጣም ኮንፊውዥን ነበር ግን በጣም ጥሩ ወዳጆች አሉት ኢንፋክት እኛ አንዳንድ የሚዲያ ሰዎች እኛም ጋር ደንበኞች ናቸው አለን ቀረቤታ ግን እናዚብ ደግሞ የተለዩ ናቸው በጥልቀት ነው በጣም የቤተሰብ አይነት ነገር ሆኖ ነው የጀመርነው እስኪገርመን ድረስ ነው ምክንያቱም ቤተሰብ እንዳልሆኑ እናውቃለን የስራ ግንኙነት ነው ያላቸው ግን በስራ የሚገናኝም ሰው በዚህ ሌቭል አንዱ ለአንዱ ያስባል ወይ የሚለው ነገር ለእኛ በጣም ለእኔ በተለይ በጣም
ሰምታችም ነበረ። በጣም ግራም ያጋባም ነበረ። እኔ ፐርሰናሊ በእንደዛ አይነት ግንኙነት አምናለሁ። ከሰው የበለጠ ሀብት የለም። ዛሬ ምናልባትም እዚህ ያላችሁም አትረዱ ማለት አይደለም፣ ግን በጣም አንደርላይን አድርገን ልንወስደው የሚገባ ነገር በህይወት ላይ ከሰው በላይ ሀብት የለም። ምንም ማቴሪያል ምናልባት የዛ ዴሪቬቲቭ በዛ ምክንያት ልናገኘው ምንችል ካልሆነ በስተቀር ትልቁ ሀብት ሰው ነው እና በዚህ ኢንተራክሽን ያየሁት ነገር ደሬ የሰው ሀብታም ነው። በጣም ትልቅ የሰው ሀብታም ነው እና እነሱ ተጨንቀው እኛንም አስጨንቀው አሳስበው እንጌጅ አድርገው ሪሊ ደስ በሚል ደረጃ ለዚህ ነገር እነዚህ ቀን ደርሰናል። ለደረጀ ያደረግነው ነገር ትልቅ አይደለም፣ በጣም ትንሽ ነው። ምናልባትም እሱ በራሱ ዓለም ላይ እንዳለው ዛሬ የሚዲያ ሰዎች የአርት ሰዎች በምን ያህል ሴሌብሪቲ ሆነው በማቴሪያልም በምንም በትልቅ ደረጃ የሚገኙ ናቸው እና ባለመታደል ሆነው እንደ ሀገራችንም ደረጃ ሆነው አሁን እንኳን ጥሩ ምልክት ይታያል። ግን ብዙ የሚዲያና የአርት ሰዎች ባላቸው ዝና ልክ በሰሩት ስራ ልክ ማቴሪያሊ ተጠቅመው አናይም እና እነዚህ ድጋፎችን ተደጋግፈን ደፍነን ማለፍ የሚያስፈልግ ነገር በመሆኑ ብቻ ደረጀ ለእኛም ይሰራል። ባይ ዘ ዌይ አይ ዶንት ኖ ሰርፕራይዝ ስለሆነ አዜብ ደብቃው እንደሆነ አላቅም። ይህ ኢንጌጅመንት ሲመጣ ደረጀን የጃምቦ የክብር አምባሳደር ሆኖ እንዲሰራ ፈቅደን ነው። ስለዚህ ደረጀ ቅድም ተነግሯል። ባይዘዌ አንዳንድ በተለይ ወንድሜ ዳኒ የደረጀ ዋና ቫን የሚያደርጋቸውን ነገሮች ሲጠቅስ አንደኛው ትልቁ ኢንቴግሪቲና ታማኝነት ብሎ ያለው ነገር የጃምቦም ትልቁ ፒላር እንደ ጃምቦ ትልቁ ፒላራችን ታማኝነት ነው። እኛ ቤት ስንሰራ እንደ ቤት ሸጪ አይደለም የምናስበው ራሳችንን። ለምሳሌ ኃይሉ ቤት ከገዛ እንደ ኃይሉ ነው እና የምንሆነው። የኃይሉን ቤት ስንሰራ እንደ ኃይሉ ሆነን ነው የምንሰራው እና ማረቁ ያስጨንቀናል፣ ጥራቱ ያስጨንቀናል፣ የእሱ መደሰት ያስጨንቀናል፣ አያስተኛል። ይህን ደግሞ ያመጣብን ምንድን ነው? ከቀን ወደ ቀን ደንበኞቻችን የጣሉብን እምነት የሚያስተኛ አይደለም። ባይዘወይ እምነት ዕዳ ነው የሚል አባባል አለ። አይዶኖ ጸጋዬ ገብረመድኅን እናንተ የአርት ሰዎች የበለጠ ታውቁታላችሁ። እምነት ትልቅ ዕዳ ነው፣ መታመን ትልቅ ዕዳ ነው እና እኛ ከቀን ወደ ቀን እንዳንደክም ብርታት የሚሆነን እንዳንደክም የማያሰኛን ደንበኞቻችን እኛ ላይ ያላቸው እምነት፣ ሰራተኞቻችን እኛ ላይ ያላቸው እምነት ማኔጅመንቱ ላይ የሚያሰኛን አይደለም። አቅማችን፣ ጥንካሬያችን፣ ትልቁ ሀብታችን እሱ ነው እና ደሬም እንደተነገረው በተሰማራበት መስክ ይህን ታማኝነቱን፣ ይህን ኢንቴግሪቲውን፣ ይህን የህዝብ ፍቅሩን ይዞ እኛ ጋር መቀላቀሉ ለእኛ ስጦታ ነው እና አዜብ ወዳጆቹ፣ ጓደኞቹ እና አብሬሽ ለእኛ ያመጡት ትልቅ ስጦታ ነው እንጂ እኛ የሰጠነው ስጦታ ነው ብለን አናስብም። በጣም ደስ ብሎናል። በጣም ደስ ብሎናል። ባይ ዘ ዌይ ብራንድ አምባሳደር ሰው ለመሆን ወይም የኛ የክብር አምባሳደር ለመሆን የእሱ ፈቃደኝነት ያስፈልጋል። ምክንያቱም እንደሱ ያለ ስሙም ዝናውም ስራውም የከበረ ሰው ከአንድ ብራንድ ጋር አታይ ሲያደርግ ያ ብራንድ ይመጠነኛል ወይ ብሎ ራሱ መወሰን አለበት። ከባድ ውሳኔ ነው እና እኔን አንድም ያስጨነቀኝ ይሄ ነበር። ምክንያቱም ጥሩ ስም ከሌለ ያም ብራንድ ካላመነበት የእሱን ስብዕና የእሱን ክብርና ዝና ከዛ ጋር አለሱ ፈቃድ አታሽ ማድረግ ከባድ ነው። ይሄ ምን ይሻላል ስንል አዜብ ያለችው በጣም የሚገርም ነው እና ደረጀ ማለት እኔ ነኝ፣ እኔ ማለት ደረጀ ነው። ደረጀ እና ስለ ደረጀ የሚወስነው ነገር በሙሉ ውክልና ነው። የውልና ማስረጃ መሄድ አያስፈልግም፣ የፍርድ ቤት ውክልና አያስፈልግም፣ የደረጀ ውሳኔ ማለት ነው አለች እና ሪሊ ይሄ መታደል እንደዚህ እሱ ሊል ይችላል። እሷ ግን እኔ ለደረጀ ልቆም የምችል ነኝ፣ እኔ ደረጀን እወክላለሁ፣ በዚህ በኩል ሀሳብ አይግባችሁ ማለቷ
በጣም በጣም ትልቅ አባባል ነው። ትልቅ መታደል ነው ለእሷም ለሱም እና ለሁላችንም አርአያ የሚሆን ነው። እንደዚህ የምንመካባቸው፣ እንደዚህ የሚመኩብን፣ እንደዚህ የምናምናቸው፣ እንደዚህ የሚያምኑን ጓደኞች ዘመዶች ያብዛልን ነው ማለት ብቻ እና ያየሁት ነገር በጣም ትልቅ ነገር ነው። እኛም እድለኞች ነን። ሁላችንም በጋራ ሆነን እነሱ ጥረት እኛ ያደረግነው ነገር የለም። በእነሱ ጥረት ይሄ ነገር ተሳትፏል። ደሬን ደስ ያለህ ነው የምለው። እንኳን ለልደት በዓል ያደረሰ። ቲጂዬም እንደዛው ፊዚካሊ የተዋወቅነው ዛሬ ነው። ከእንግዲህ ግን ማንናቅ ጓደኛሞች እንሆናለን ብዬ ተስፋ አረጋለሁ። ሁላችሁንም እንወዳችኋለን። በጣም እግዚአብሔር ይስጥልኝ። ጓደኞችም ከኔ ጋር ያሉት የስራ ባልደረቦቼ ጃምቦ ደሬን አናሳፍረው፣ በምንም አናሳፍረው። ከጃምቦ ጋር ስገናኝ ጃምቦ አያሳፍርን። ጃምቦ እምነት የሚጣልበት ድርጅት ነው። ከምር ነው። ባይዘወይ ደንበኞቻችንም እንኳንስ ቤት የገዙትን ብቻ ማርኬቲንግ የምሰራ እንዳይመስል ለእንትን ያህል ነው እና አንዳንዴ ምንድነው ከፍለው ቤት እናገኛለን ነው የጭንቁ እና ብዙ ፍርሃት እንዳንዴ ይገባል። እኛ ጋር ግን ከፍለው ደረሰኝ ለመውሰድ እንኳን የሚጨነቅ የለም። ተለምኖ ነው ደረሰኝ የሚሰጠው እና የሰው መታመን ትልቅ መሆኑን የምንረዳነና ደረጀንም እነ አዜብንም እነ ሰይፉንም እነ አብሪሽንም እነ ናቲ እነ ኤልያስ ሁላችሁንም ይህንን አሬንጅመንት ፈጥራችሁ ጃምቦ ከደረጀ ጋር አሶሺየት እንዲያደርግ ያደረጋችሁ እናንተም አታፍሩም፣ ደሬም አያፍርም። ተባብረን ደግሞ ሌላ ታሪክ እንሰራለን። ገና 70ኛውን እናከብራለን። 80ኛውን እናከብራለን። በራሴ በጃምቦ ስታፎች በማኔጅመንቱ በሁሉም በቤተሰብም ባለቤቴም አለች ወንድሜም አለ። በሁላችሁ በሁሉም ስም እግዚአብሔር ይስጥልን እላለሁ። አመሰግናለሁ። አሁን የቁልፍ ርክክብ ስነስርዓቱን እናደርጋለን። ቤቱ እንግዲህ ያለቀ ቤት ነው። ቁልፍ ከፍተን ነው የገባ ነው። ትናንትና ገብተን ነው ይሄንን የቀረጽ ነው። ከነገ ጀምሮ ቢሹ ጎረቤቶቻችን እንሰናበትን ሰንብት ካላሉ በስተቀር መግባት የሚችሉበት የተጠናቀቀ ቤት ነው የተሰጣቸው። አሁን እንግዲህ ርክክቡን እናደርጋለን። ትግስት ሽፈራውና ጋዜጠኛ ደረጀ ኃይሌ ከአቶ ደበበ እጅ የመኖሪያ ቤታቸውን ቁልፍ ይረከባሉ። ቅድም ተናገርኩት። ደረጀ ኃይሌ የት ነው ያደገው? በቅሎ ቤት። የት ነው የገባው? አሁን በቅሎ ቤት። ወንድሞች አሉት፣ እህቶች አሉት፣ ወዳጆች አሉት። ደሬ ባይዘወይ ይሄ ማስተባበር ላይ ያሉ ሰዎችን ስም ስጠራ አይዶን ነው እንዴት እንደረሳሁት። ጌጡ ተመስገን ዋና ግንባር ቀደም ከአዜብ ጋር ሆኖ ይሄንን ሲለፋ ሲደክም እስከ መጨረሻው የነበረ ሰው ነውና አይዶን ነው የሌላም ሰው ስም ረስቼ ይሆናል፣ ግን የጌጡ እንኳን የሚረሳ አልነበረም። ከይቅርታ ጋር ሜንሽን ማድረግ ስላለብን ነው። አመሰግናለሁ። እሺ፣ በጣም እናመሰግናለን። ቸርነቱ የማያልቅበት አምላክ እኔን እንዳስደነገጣችሁኝ እርሱ ሲሳዩን ያርከፍክፍላችሁ፣ በበረከቱ ያስደንግጣችሁ። እንደተባለውም አዜብ እህቴ ብቻ ሳትሆን ሁሌ ነው የምናገረው፣ ከፈጣሪ ቀጥሎ ቲጂ ያለች አጠገቤ፣ ቀጥሎ አዜብ አለች። እኔ ዛሬ እዚህ መድረክ ላይ ቆማለሁ ብዬ አላሰብኩም። ጓደኞቼን፣ ሁልጊዜ በዙሪያ ያሉትን ወዳጆቼን አንድ ነገር ብቻ ነው የምለምናችሁ። እኔ ስሞት በማርሽ ባንድ እንድታስቀብሩ። ቀና ብዬ አይቼ ባንዱ ከሌለ ምላሴን አውጥቼባችሁ ነው የምተኛው እላቸው ነበር። ዛሬ በ60ኛ ዓመቴ በህይወቴ ያለው ማርሽ ባንድ በጣም ስለምወድ ነው ስላየው በጣም ደስ ብሎኛል። ሌላ ሁለተኛ የምናገረው ነገር
ከ12 ዓመት በኋላ እኔና ቲጂ ሙሉ ነጭ ለበስን በዛሬው ዕለት። ከልጃችን ከቅዱሴ በኋላ ሙሉ ነጭ አደረግን። ቲጂ ከንፈሯን ሁሉ ተቀብታ ዛሬ አየዋት። እንደ ቅርብ ወዳጅና ጓደኛ መድሽ እያልኩ ምጠራህ አባቴ ቸሩ መድኃኔዓለም ክብር ተመስገን። ሙያዬን እንደወደውና አብዝቼ እንዳፈቅረው በተለይም ሬዲዮን እንደ መቅደስ እንዳከብረው ያደረገኝ መጀመሪያ ያለቃዬ አለቃ የነበርከው በመጨረሻም ወንድምና የቅርብ ወዳጄ የሆንከው ዛሬ በህይወት የሌለኸው ዜና እንደ ሙዚቃ ተደመጠ ማለት ታደሰ ተረኛ ሆኖ ስቱዲዮ የገባለት የተባለልህ ቀብራራው ታደሰ ሙሉነህ ጋሽ ታዴ የሙያ አባቴ ለሰጠኝ ነገር ሁሉ እጅግ አድርጌ አመሰግናለሁ። ሁሌም አስብሃለሁ። ብሩህ አእምሮ የነበረው ቆንጅዬና አንድዬ ልጃችን ቅዱስን ባጣንበት ጊዜ ከቅርብም ከሩቅም ያጽናናችሁን ከጎናችን ያልተለያችሁ ቤተሰቦች፣ ጓደኞችና ወዳጆቻችን ሁሌም ከክፉ ይሰውራችሁ። ምንም እንኳ በሥራ ምክንያት ተጋጭተን ጉሮሮ ለጉሮሮ ብንተናነቅም ድፍን 2 ዓመት ሙሉ ጺሜን አጎፍሬ መጻጉዕ መስዬ ከተወሸቅኩበት የገበሎ ጉድጓድ መንጭቆ ያወጣኝ ወትውቶ አባብሎና አግባብቶ የደራው ጨዋታ የተሰኘውን የሬዲዮ ፕሮግራም እንድጀምር ያደረገኝ ዘካርያስ ብርሃኑ ውለታህን መቼም አልረሳውም። ዘካርያስ እዛ ጋር አለ አለዚህ ዘካርያስ ዘኪ በህይወቴ ቀላል ነገር አይደለም። ያኔ እንዲህ መንጭቆ ወደ ሬዲዮ ስቱዲዮ ወትውቶ ጨቅጭቆ አግባብቶ የሚያስገባኝ ሰው ባይኖር ኖሮ ዛሬ እዚህ መድረክ ላይ አልኖርም ነበረ። ምክንያቱም አውጥተኛል። ሐዘኔን እንድከፍል እየተሸረሸረ ለካስ ለሰዎችም ለሌሎችም መኖር እችላለሁ፣ ለካስ የሚወዱኛሉ ብዬ እንድል ያደረገኝ ስራ ነው የደራው ጨዋታ። ዘኪ በድጋሚ አመሰግናለሁ። በህይወት ዘመኔ ድስት ምችት ብሎኝ የሰራሁበት ተቋም እዛም ጎትታ ያስገባችኝ አዜብ ወርቁ ናት። አርትስ ቴሌቪዥን ከሊቅ እስከ ደቂቅ ፍቅራችሁና አክብሮታችሁ አቅምና ብርታት ሆኖኛል። ከጥበቃ ጀምሮ ካፌውን አንስቶ እስከ ላይ የቦርድ አባላት ድረስ ለኔ ያላችሁ ክብር፣ ፍቅር፣ አቅምና ብርታት ሆኖኛልና እጅግ አድርጌ ከልብ አመሰግናለሁ። ስራ ሲበላሽ ደረጀ ይጮሃል፣ ይቆጣል። ቢሆንም ግን ሽማግሌ ነውና ልናከብረው ይገባል እያልክ የምታማኝ የቅርብ አለቃዬ የአርትስ ቴሌቪዥን ሲኢኦ አቶ ዳንኤል በላይነህ ዳኒ በአክብሮት እጅ ነሳለሁ። በእነዚያ የህይወታችን ጨለማ ዓመታት ፋኖስና ማሾ ሆናችሁ የብርሃን መንገድ ያሳያችሁን ዶክተር ዜኒትና ዶክተር ሳምሶን ከነመላው ቤተሰባችሁ ልጆቻችሁ ልጆቼ ሆነው እስከ ዛሬ ድረስ እንዲኖሩ ያደረጋችሁ ምስጋናዬ ይድረሳችሁ። ይኖሩ ይሆን እዚህ አዳራሽ? ተነስታችሁ ታዩልኝ። ባልና ሚስት ናችሁ፣ ወንድምና እህቶቼ ዶክተር ሳምሶንና ዶክተር ዜኒት። እነዛን ጨለማ ያልኳቸውን የመከራ ጊዜያት
ብርሃን ሆነው የብርሃን መንገድ አሳይተው ዛሬ ለዚህ ቆመናል። ዜንዬ፣ ሳሚ ሁሌም ወዳቸዋለሁ። ሁሌም የኛ ነገር የሚያሳስብ ቁም ነገረኛው ደረጀ ምክሩ ሉንጎ ነው ብለው እኔ ፈጣሪ የልብህን ይሙላል። ለሰዎች ደስታና ምቾት የተፈጠረችዋ ለራሷ ሳይሆን ለሌሎች የምትኖረዋ እደግመዋለሁ፣ ማንም የሚያውቀው በዙሪያዋ ያሉ ሁሉ የሚረዱት ነውና ለሰዎች ደስታና ምቾት የተፈጠረችዋ ለራሷ ሳይሆን ለሌሎች የምትኖረዋ አዜብ ወርቁ ስባኔ። እህቴ አንቺን የማመሰግንበትን ቃል ገና በፍለጋ ላይ ነኝ። ይሄን ነው የምልሽ። ቀሪው ዘመንሽ፣ ቀሪሽ ህይወትሽ በልጆችሽ ተደሰች። ልጆችሽ ይባረኩልሽ። የልጆችሽን ወግና ማዕረግ ያሳየን። አዝዬ እኔ እድለኛ ነኝ። ጥቂት የማይሰኙ ልባዊ ወዳጆች አሉኝ። ወንድምና እህቶቼ፣ ልጆቼ ብዙ ናቸው። ስም መጥራት ከጀመርኩ ማብቂያ አይኖረኝም። ስለዚህ በጥቅሉ በውጭና ሀገር ውስጥ የምትኖሩ ሸክሜን ያቀለላችሁ፣ ኑሮዬን ያጣፈጣችሁ ጓደኞቼ፣ አድናቂና አክባሪዎቼ፣ ልጆቼ፣ ወንድምና እህቶቼ ኑሩልኝ፣ ክበሩልኝ። ይሄን መሰል ወግና ማዕረግ ላሳያችሁኝ፣ ባልገመትኩትና ፈጽሞ ባልጠበቅኩት ዝግጅት ላስደነገጣችሁኝ፣ ቅድም የጃምቦን ግሩፕ ስሙንም አሳምሬ ከእንግዲህ ወዲያ ለዘመናት የምጠራው ይሆናል ጃምቦ እያልኩኝ እናንተንም ያልታሰበ ሳይስጣችሁ በቸርነቱ ያስደንግጣችሁ ነው የምለው። ሌላ ምን ይባላል? በመጨረሻ የእድሜን እኩሌታ በፍቅርና በትዳር አብረሽኝ የኖርሽው ትዕግስት ሽፈራው ቲጂዬ 29 ዓመት ልክ እንደ ጃምቦ 29 ዓመት አብረን ኖረናል። ብዙ ነገሬ ስለሆንሽ ሚስቴ፣ ባለቤቴ የሚለው ቃል ብቻውን አይገልጽሽም። ከዛሬ 25 ዓመት በፊት ሞቅ ብሎኝ ወደ ቤት ስገባ ድምፄን ከፍ አድርጌ አንጎራጉርልሽ የነበረውን ዜማ ዛሬም ድረስ አልተቀየረም። ብደሰት ብከፋ ቢመጣም መከራ ሕይወት ካንቺ አይበልጥም፣ ኖሪልኝ አደራ። እግዚአብሔር ያክብርልን። ኖሩልኝ። እግዚአብሔር ያክብርልኝ። አንድ ጊዜ ብደሰት ብከፋም ቢመጣም መከራ ቢመጣም መከራ ሕይወት ካንቺ አይበልጥም፣ ኑሪልኝ አደራ ኑሪልኝ አደራ። እንኳን ደስ አለን ለ60ኛ ዓመት ዕድሜ እንኳን አደረሰን። በጣም እንወዳለን። ብደሰት ብከፋ ቢመጣ መከራ ሕይወት ካንቺ አይበልጥም፣
ኑሪልኝ አደራ ኑሪልኝ አደራ ወጥቼ ወርጄ መኖር የምመኝ በሌላ እንዳይመስልሽ ሕይወቴ ባንቺ ነው። እንኳን ለ60ኛ ዓመት ሰላም አደረሰ። በጣም እንወዳለን፣ እናከብርሃለን።